በተለያየ አጋጣሚ የስኳር መጠንዎን ሲለኩ የስኳር መጠን መጨመር አለ ተብለዋል። እንግዲያውስ ትክክለኛውን የስኳር መጠን እንንገረው። የስኳር ልኬት የተለካው ምግብ ከተመገቡ ከ8 ሰዓት በኋላ ከሆነ ፋስቲንግ ብለድ ሹገር እንለዋለን። ይህም ኖርማል የምንለው ከ70 እስከ 100 ሲሆን ከ100 እስከ 125 ከሆነ ደግሞ ቅድመ ስኳር ወይም ፕሪዲያቤቲክ እንለዋለን። ከ125 በላይ ከሆነ ደግሞ የስኳር በሽታ እንዳለ ያመላክታል። ስኳራችን ስንለካ በማንኛውም ሰዓት ምግብ በልተን ከሆነ ራንደም ብለድ ሹገር እንለዋለን። ይህም ከ140 በታች ሲሆን ከ140 እስከ 200 ደግሞ ፕሪዲያቤቲክ ወይም ቅድመ ስኳር እንለዋለን። ከ200 በላይ ከሆነ ደግሞ የስኳር ህመም እንዳለ ያሳየናል። ሌላኛው ደግሞ ሄሞግሎቢን ኤዋንሲ የምንለው ምርመራ ሲሆን ይህም ላለፉት 3 ወር ያለውን የስኳር ክምችት ያሳያል። ይህም ከ5.7 በታች ከሆነ ጤነኛ የስኳር መጠን ሲሆን 5.7 እስከ 6.4 ከሆነ ደግሞ ፕሪዲያቤቲክ ወይም ቅድመ ስኳር ሲባል 6.5 እና ከዛ በላይ ከሆነ ደግሞ የስኳር ህመም እንዳለ ያመላክታል። የስኳር ህመምና ተያያዥ ጉዳዮች የህክምና አገልግሎት ከፈለጉ ወይም እኛን ማማከር ከፈለጉ በፍቅረ ሰላም አጠቃላይ ሆስፒታል መምጣት ይችላሉ። ስሜ ዶክተር ዳንኤል ታረቀኝ በፍቅረ ሰላም አጠቃላይ ሆስፒታል የፋሚሊ ሜዲሲን ስፔሻሊስት። ፍቅረ ሰላም አጠቃላይ ሆስፒታሎች ነን 25 ዓመታትን በታማኝነት